ያለውን እንኳን ሰማው መረጃ ሳለ ብቻ ነው የሰማሁት። መረጃውን ብቻ የሰማሁት ያውላችሁ እኔን ነው መረጃ አንተን አይደለም መሐመድ እኔን ነው የጠየቀው። ስለ ኦርላይኖች ነው መረጃ የጠየቀኝ። ችግር የለውም እሱ። አዎ አዳም ዮመል መራጅ አዳምጠኝ። ዮመል መራጅ ረሱል ሰለላሁ ዐለይሂ ወሰለም መሐመድ ቶፒኩን ሽፍት እያደረከው ስለሆነ እኮ ነው ችግር የሆነብኝ። ቶፒኩ ላይ ስቲክ አድርግና ሎክ ቶፒኩ ላይ ስቲክ አድርግና ቶፒኩ ላይ ቆመና ከመሐመድ ውጭ ስለዚህ ስለ ኦርላይኖች የሰበከ የለም አይደለም? አዎ በመረጃ ልሰ መረጃ ደግሞ በዚህ ላይ ማብራሪያ ገነት የገባ አንድ ያውልህ ገነት ገባ አንድ ረሱል ማለት ነው። ከአዳም ውጭ አዳምና መሐመድ ብቻ ናቸው ገነትን ገብተው በአይን ያዩዋት። አሁን ረሱላችን ነው ከአዳም ውጭ ያልኩ አዳም እና መሐመድ ነው ገነትን ያዩዋት። ከሁለቱ ውጭ ያየ ረሱል የለም፣ ያየ ሰውም የለም። እነሱ ናቸው ምን አለ ገነት ውስጥ የነገሩን። ስለዚህ መሐመድ ኦርላይኖችንም ቀድሞ አግኝቷቸዋል እያልከን ነው? ጎብኝቷቸዋል፣ ተነግሮታል። ጅብሪል ገብርኤልና የምትሉት እናንተ ሰለላሁ ዐለይሂ ወሰለም ትልቅ ቦታ እሳቸው ለመላከ ጅብሪል አስጎብኝተውት የውመል ምዕራጅ ተብሎ ጎብኝቶ መጥቶ እሱን የነገረን ማለት ነው። ስለዚህ ግን ከመሐመድ ውጪ ስለነዚህ ስለ ኦርላይን አንድ ለአቸው ክድ ያያቸው የለም። እሱ ያያቸው ኢየሱስ ክርስቶስ አንዴ መሐመድ አቤት እናመሰግናለን። ወንድማችን መሐመድ ምን እያለ ነው በዚህ ሰዓት? ይህንን ነገር አንድም ነብይ ያስተማረው የለም። ይህ አስተምሮ የመሐመድ ብቻ ነው። አንዴ የጀነት ሴቶች የሚባሉ ሆረላይን የሚባል ብሎ ያስተማረ አንድ ነብይ አለ? ከ124,000 ነቢያት አንድ ነብይ ስለ እነዚህ ሆረላይን አስተምሯል? ያየ የለም ብያለሁ። እሱ ብቻ ነው ያየው። ያስተማራል ወይ? አይቶን ያስተማረው ማመድ እንጂ ተመለከታችሁ? የአረም አልፈት እዛ ቦታ ላይ ከበረም እንደማመድ እዛ ቦታ ላይ ተመልክቶ አይቶ ትንሽ ራቅ አድርገው ምን ከስልክ ያውላልኩ ባይቷቸው አይቷቸው መስክሮ አይቷቸው አነጋግሯቸው ነው እንጂ ገነት ገብቶ ማለት ነው። ሰለላሁ ዐለይሂ ወሰለም ሸረፍ ይተዋቡ ክብር ይስተው ጀነት ገብቶ በአይን አይቷቸው ነው የመሰከረልኝ። አይቻቸዋለሁ ብሎ ዮመል መራጅ ይባላል። አሁን በአንድ እዚህ ጋር እፎይ እሱን አመሰግነዋለሁ ለጥያቄው፣ ለአነጋገሩም፣ ለስሜቱም። እፎይ እስቲ ዮመል መራጅ እፎይ በአንተ እንትን ማለት ነው በአንተ ሚዲያ ውስጥ እፎይ አንድ ቀን ጥያቄ አቅርብ ስለ እንትን አጀንዳውን ዮመል መራጅ ምን ተሰተበለ ዮመል መራጅ የሚራዩ ለታ መሐመድ ዮመል መራጅ ተኝቶ ነው ያደረው። የትም አልሄደም። እሱ ተረት ነው። እሺ አመሰግናለሁ። አውጦ ይቺ በቃ ለቀቶታል። ላሳይ መረጃውን ተኝቶ እንዳደረ ይዛለታ የትም አልሄደም ያለችውን ላሳይህ። ለቀቶታል እስልምና። እሺ አሳይ። እስልምና ለቀቶታል። እስልምና ለቀቶታል። ይወል ነገር ለቀቶታል። የዛለታ ተጓዘ የተባለ ተኝቶ ነው ያደረው። ጥያቄ ጠይቅ ጀማል። እሺ ለቀቶታል። አዳምጠኝ። እፎይ አንድ ነገር ብለኝ እኔ ከእስልምና አልወጣም። እፎይ አባቴ ከእስልምና አውጣ ብለኝ የወለደኝ አባቴ እኔ ከእስልምና አልወጣም። እዚህ ጋር ይሄንን በግጭ ነው የምነግርህ። የወለደኝ አባቴ ከእስልምና አውጣ ብለኝ አባትነትን አላውቀውም ነው የምለው። ስለዚህ ለምን መሰለህ የሆነ ነገር ቶፒክ አጀንዳ አድርገው ስላልከኝ ነው እንጂ ርዕሴ ስላልሆነ ስላነሳኸው እና እንደ ትልቅ ተአምር ስለቆጠርከው ነው። ፌክ ስለሆነ ታሪኩ። ኤኒዌይስ ቶፒኩ ላይ መለስ አድርገውና ቆስጠንጢኖስ ምንድነው ቶፒካችን? በነቢያቶች ስለ ሆርላይኖች ተሰብኳል ወይ? አንደኛ ጥያቄያችን ነው። ጀማል ናስ ቆይ እንደው ምን ነበረ እያልክ የነበረው? በየ60 ማይሉ የሚቆሙ ሴቶች የሉም ነው ያልከው? ቅድም ጣልቃ እየገባ አሳይኝ እስኪ እኮ ዝም ብለህ በጥላቻ በእስላም ጥላቻ ተሞልተ ማለት ነው። ይኸው አንተ
ክርክር አሁን ለምሳሌ ሙስሊሞችም ያደርጋሉ ክርስቲያኖችም ያደርጋሉ እና አታልቅስ። ቅድም ያልካትን ድገማት። አሁን ከሱ ጋር ሳወራ ጣልቃ እየገባ ስለነበር ነው። አሁን ድገማት ሳታደርግ ማለት ነው። አትጩ፣ ተረጋጋ። እስልምናን ሳትሰድብ ለምን አትከራከርም? አታልቅስ። የምን ስድብ ነው? ተረጋጋ። የምን ስድብ ነው? ራስን እንደተበዳይ አድርገህ የምትጮህ ከእሱ ጋር እያወራሁኝ በየ60 ማይሉ ላይ የሚቆሙ ሴቶች የሉም እያልክ ደጋግመህ ውሸት ነው እያልክ ነው። አሁን ድገማት እስኪ። በየ60 ማይሉ የሚቆሙ ሴቶች የሉም በል። እንደዛ ካለ እስልምና ከልተ አንተ ይሄ ከራስ አንተ ሰዎችን ለማምታታት የምትፈጥረው ፈጠር ነው። እስኪ ያሳይ መረጃ እስኪ። እንደዛ ባሳይ እስልምና ለቀት ትወጣለህ። አሳይ እስኪ፣ መረጃውን አቅርብልኝ እስኪ። እኔ ሙስሊምና ከአንተ በላይ አውቀዋለሁ። በየ60 ማይሉ አሳየኝ መረጃ። የገነት ውስጥ ሴቶች እንዳሉ ጥያቄ ስለ ክርስትና አንተ ትመልስ። እኔ ስለ ክርስትና ማለት ነው፣ ስለ ክርስትና እኔ ከአንተ የተሻለ አውቃለሁ። ስለ ክርስትና አታልቅስ። በየ60 ማይሉ ሉክ የሚቆሙ ሴቶች የሉም ብሎ 10 ጣልቃ እየገባ እየረበሸ ነበረ። የለም ብሏል። የለም እንደዚህ ብሏል። ውሸት ነው ብሏል። የጣፍከው እኮ ነው። ውሸት ነው ብሏል። እስቲ ድገመውና በየ60 ማይሉ የሚቆሙ ሴቶች የተቆሙ ካሉ እሱ ሃይማኖት አይደለም አጋንንታዊ ነው በል እስኪ። እኔ ጻፍኩ እኮ አሚርህ ደወለ። ተሰው እያዳመጠ አሚርህ እንትናት በል የአጋንንታዊ ቦታ ነው። በየ60 ማይሉ ሴተኛ ዳሪ መስል ቆመው ወሲ የሚደረጉ ሴቶች አሉ። እነሱ ገነት ሳይሆን ገሃነም ነው፣ ወይንም ደግሞ የሴተኛ ዳሪ መሰብሰቢያ ነው። እኔ መረጃውን ማስጠት ያዩተኝ እስልምና ላይ ከሌለ ይሄ በለው እስኪ። እኔ ይሄ እስልምና ላይ የለም። ይሄ ከአንተ አሳየኝ አልኩህ እኮ መረጃህን እስኪ አሳየኝ። አሁን እኔ ስለ ክርስትና ብጠይቅህም ስለ ክርስትና እንኳን የምትመልስልኝ ሰዋል። አንተ ስለ እስልምና ምንም በቃ በራስህ ትጥፋለህ። ባለፈው ከሌለ ቀላል ነው። እኔ የምጠይቀኝ አሁን በየ60 ማይሉ የቆሙ ሴቶች ለወሲብ አጋንንታዊ ነው ብዬ እላለሁ። አንተም በል እስኪ እስልምና ላይ ከሌለ ይህም ማለት አይከብድም። እኔ ላለው የለም፣ ይሄ እስልምና ላይ የለም። ግን አንድ ነገር መረጃውን ስጠኝ ብለህ አትሰጠኝም። እስልምና አጋንንታዊ ነው ማለት ነው። ቆስጠንጢኖስ አንዴ ክፈትልን ና፣ ከፍ በል ቆስጠንጢኖስ። ቡሃሪን አንዴ ክፈተው። ሳያል ቡሃሪ 48-79 ላይ ኦራይት አንብበው። መልካም እሺ፣ እንመለከታለን። ወንድማችን ያለውን ሁላችሁም ሰምታችኋል። ናሬትድ አብደላ ቢን ቀያስ ነው። አላስ ሜሴንጀር ሴድ ያላ መልክተኛ እንደዚህ ያሉ ኢን ፓራዳይስ ዴር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሃሎ ፒርል 60 ማይልስ ዋይድ ይላል። በጀነት ምን አለ ይለናል? ከእንቁ የተሰራ 60 ማይል ስፋት ያለው ድንኳን አለ ይለናል። ኢን ኢች ኮርነር በእያንዳንዱ ጥጋ ጥግ እኔ ስንት ኮርነር ነበር ቅድም ያልኩት? በየ60 ማይሉ ነው ያልኩት አይደለ? ትክክል። ኦራይት 60 ማይል ኦራይት። እሺ ቀጥል። 60 ማይል 60 miles wide. In each corner of which there are wives who will not see those in the other corners ይላል። በዛ ውስጥም ከአንዱ ኮርነር ላይ ሴቶች አሉ። አንዱ ኮርነር ላይ አንዱን ማያይ ሴቶች አሉ። በእያንዳንዱ ኮርነር ላይ ሴቶች አሉ፣ አንዱን ማይተያዩ። ይህ ሀዲሱ ምን ይላል? ምን ይላል ሀዲሱ? ምን የዘገበው ሀዲስ ይላል? እያነበብንለት ምን ይላል? እየተረጎምንለት እኮ ነው። ትክክል። ኤንድ ብሊቨርስ ዊል ቪዚት መታየት የማይችሉትን ሴቶችንም ምን ይላል? ኤንድ ብሊቨርስ ዊል ቪዚት ኤንድ ኢንጆይ ደም አማኞችም ምን ይሉባቸዋል? ይደሰትባቸዋል። እናመሰግናለን። ኤንድ ዜር አር 2 ጋርደንስ እያለ ይቀጥላል። ደግሞ ስለ ቦታ ያብራራል ማለት ነው።
ኦራይት ናው ማይክን ክፈተው። አረብኛውን አድርግልህ ከፈለገው ያው ማይክን አንብበው። ይሄ እኮ የእናንተ ዘገባ ነው። የማን ትርጉም ነው? ይሄ የማን ሀዲስ ነው? አንብብ። ሳሂህ አልቡኻሪ የማን ሀዲስ ነው? እስኪ ቡኻሪ። ይሄ እኮ በእነሳቸው ላይ የተቀጠፈ ሀዲስ እኮ ነው። የሚቀጠፍ ሀዲስ እኮ ነው። ይሄ ትክክለኛ ሀዲስ ሳይሆን አታልቅስ ሰውዬ፣ አንብብ። እኔ ሀዲስን ከአንተ በላይ አውቀዋለሁኝ። እሺ፣ እንደዚህ አይነት ኮባ ራሶች ናቸው አሁን እናውቃለን ብለው ነው የሚመጡት። 3ኛ ክፍል ለፍ አንብብ። አነብ። ሳነብ የተቀጠፈ ነው ይለኛል። ሳሂህ አልቡኻሪ ነው ሀዲሱ። ቡኻሪ ላይ አዲስ ነው። ቅድሚያ ማንበብ ይቀድማል። ምን እንደሚል አዲሱ መረዳት ይቀድማል። ቅድሚያ ከቁርአን ቀጥሎ ተቀባይነት አለ የሚባለው ቡኻሪ ነው። ኢዴቶች ከ3ኛ ክፍል ያለፋችሁ በተቻላችሁ መጠን ለመግባት ሞክሩ። ከ3ኛ ክፍል ያለፋችሁ አክቹዋሊ ዩኒቨርሲቲ የገቡ ሙስሊም ጭንቅላቶች ከ3ኛ ክፍል ክርስቲያን ጋር ቆመ የሚነጻጸር ጭንቅላት ነው ያላቸው አብዛኞቹ። ሶሪ ቱ ሴይ ዲስ፣ ምክንያቱም አይምሯቸውን አይጠቀሙትም። ኦል 1 2 3 ምናምን እንኳን ደህና መጣሽ፣ ደህና መጣ። ሰላም ለዚህ ቤት ጥያቄ አለኝ። ጥያቄ ከ5 ሰዓት በኋላ አሁን መጠየቅ አልችልም፣ አስፈላጊ ስለሆነ። እኛም አስፈላጊ ቶፒክ ይዘናል። ጥያቄ ከ5 ሰዓት በኋላ። እሺ አዳምጠኝ። አሁን እዚህ ጋር እኔ አንድ ጥያቄ አለኝ። እናንተ ስለ ብሉይ ኪዳን አትቀበሉም አይደለ? አሁን ማስረጃ ባመጣ ከብሉይ ኪዳን አትቀበሉም። ልክ እንደዛው ደግሞ ከኛም ላይ ደኢፍ ሀዲስ አለ፣ እንደገና ደግሞ ያኔ ሰሂህ ሀዲስ አለ አይደለ? ከዛ ነው ከቁርአን ላይ እና ደግሞ ከሀዲሶች ከረሱል አለይሂ ሰላቱ ወሰላም የተጻፉ ምናምን ከሆነ እንቀበላለን። ገባ? አንተም እንደማትቀበለው እኛም እንቀበለዋለን። ለምንድን ነው የማንቀበለው የምታመጡት? ጥያቄ መልስ። እሺ ምንድን ነው የምትቀበሉት? የምትቀበሉት ምንድን ነው? እኛ የምንቀበለው ቁርአንና ሀዲስ፣ ደኢፍ አንቀበልም። ልክ እንደናንተው ማለት ነው። አሁን እንደውም ስማ እናንተ እንደውም ማለት ነው የፈጣሪ የጻፈው ያወረደላችሁን ብሉይ ኪዳን አትቀበሉም፣ ግን በራሳችሁ ያስተካከላችሁትን ስለላችሁ ቆይ አዳምጠኝ። እኔ ነጻነት አረባክ አዳምጠኝ። 1 2 3 ሰማይ ወን ማነው ኦፌ አዳምጠኝ አንድ ጊዜ ማለት ነው። ይሄ ሃይማኖት ነው፣ ይሄ ቀልድ አይደለም። እኔ የምልህን ነገር አዳምጠኝ መጀመሪያ። እኔ የምልህ እናንተ አሁን ብሉይ ኪዳን ብላችሁ እንትን የምትሉት በራሳችሁ እንትን የተጻፈ ነው። ገባህ አይደለ? ያኔ በቤተ ክርስቲያን ምናምን ነው የተጻፈው። ግን ከፈጣሪ የተሰጠው እንዳውም ኢየሱስ ክርስቶስ ምንድን ነው ያለው? ሕግን ልሽር አልመጣሁም ነው ያለው አይደለ እንዴ? እናንተ ግን መጽሐፍ ቅዱሱን ምን አላችሁ? ብሉይ ኪዳንና አዲስ ኪዳኑ ለስሜታችሁ እንዲመቻችሁ ለቤተ ክርስቲያን እንድትመራበት ምናምን ብላችሁ ማለስልኝ። እሺ እናንተ እንዳውም ይሄን እንትን ብላችኋል። እኛ ደግሞ ምንድነው ጥያቄሽ? ጥያቄ እኛ የማንቀበለውን ሀዲስ ደኢፍ ለምን የእውነት ነው ምልክ እና ደግሞ በራሳችሁ ትራንስሌት ያደረጋችሁ ነው እንጂ ወላሂ ትክክለኛ አይደለም። ፕሊስ ባይ ይኸው ኮስቴ እኔና አንቺ ከቁርአን ላይ ፕሊስ አዳምጪ። ኮስቴ ክፈተው። ቡኻሪ ላይ ያለ ሀዲስ ነው። ስክሪንሾት አድርጊው። የፈለግሽውን ኡስታዝ ጠይቂ። ይሄ ሀዲስ ዳኢፍ ነው ወይንስ ሳሂህ ነው ጠይቂያቸው። ከዛ በኋላ ያንን ሰው 1 2 ኡስታዞች እሺ የአረበኛውን አድርገው፣ በአረበኛ አድርገው ስክሪንሾት አድርገው። እሺ ባይ ዳኢፍ ነው ካሉሽ እና ዳኢፍ ያ ኡስታዝ ሪፈርዱን ያጅልኝና ነኝ ከዛ እናየዋለን። ጠይብ በእንግሊዝኛውም አድርግልኝ። በእንግሊዝኛውም አድርግላት። ምንድነው የሚለው የሀዲሱ እንትን ያሳተመው ማለት ነው? ምንድነው የሚለው አፕሊኬሽን? ሳሂህ አልቡኻሪ ነው። ሳሂህ አልቡኻሪ ሀዲሱን ቁጥሩን አሳያት።
አስጠጋው በደንብ ያው ስክሪንሻት አድርገው 4879 እሺ አሁን ስለ ክርስትና መጠየቅ እችላለሁ? ይሄ ደግሞ ኦተንቲክ የሚባል ሐዲስ ነው። እሺ ተረድቻለሁ። አሁን ስለ ክርስትና ነገር እንመጣለን። ዳይፍ መረጃዎች ይቅርታ ቦስና አንቺ እህቴን አሁን ለምሳሌ ባልሽን ብታስከፊው በጀነት ያለች ሆራ ላይ እንደምትረግምሽ ታውቂያለሽ? አይ እንደዛ አይደለም አውጣልኝ። ኦኬ ምናልባት አሁን እፎይ ውሸታም ነው ብለሽ እንደው አላምንም ካመድ ስላነሳኝ ክብሩ ለዘላለም እንግዲህ ምን ልበል እንግዲህ ምን ላውራ እጅን ባፍ ያስቻነኝ የአማኑኤል ስራ እንግዲህ ምን ልበል እንግዲህ ምን ላውራ እጅን ባፍ ያስቻነኝ የአማኑኤል ስራ የሺወር አማኝ የሆነች ሴት ከመጀመሪያ ደግሞ ዛሬ አነሳኝ በልጁ ሞት ጠርቶ ክብሬን ለማይረባ ምን አልከኝ? ስንት 14 አንዴ ክፈል ዋሪ ነው ደግሞ ዛሬ አነሳኝ በልጁ ሞት ጠርቶ ክብሬን ለማይረባ ነገር አለውጥ ካመድ ስላነሳኝ ክብሩ ለዘላለም እንግዲህ ምን ልበል እንግዲህ ምን ላውራ እጅን ባፍ ያስቻነኝ የአማኑኤል ስራ እንግዲህ ምን ልበል እንግዲህ ምን ላውራ እጅን ባፍ ያስቻነኝ የአማኑኤል ስራ የሺወርን ስትሮዩ ብላ ደግሞ ምን ትራገማለች? ምን ብላ ትራገማለች? ሚያ አላህ ያጥፋሽ ምን እያለች ሚያ አላህ ዲስትሮዩ እያለች ደግሞ ትራገማለች። አልጋ ላይ ዛሬ አልተኛም አብራሽው ብትይ የሁሪ ሴቶች ስራግምሽ ነው የምታድረው። አንቺ የተረገምሽ አላህ ያጥፋሽ፣ እሱ ከአንቺ ጋር ትንሽ ቀን ነው የሚቆየው፣ ወደ እኔ ጋር ይመጣል፣ አንቺ ከንቱ እያለ ስራግምሽ ነው የምታድረው። በጣም እየቀጠፍኩ ነው። እንደዛ ሳይሆን ማለት ነው በትክክለኝነት ሐዲሱን አውጣ። እንደዛ አይልም ሐዲሱ ማለት ነው። ስክሪንሻት አድርጊው፣ አንድ ሁለት ስክሪንሻት አድርጊው፣ ስክሪንሻት አድርጊና ይህንንም ጠይቂ። ቅጥፈት ነው ካሉ ስማ አንተ በትራንስሌት ነው እንደዛ አይልም። ወላሂ ሐዲሱ እንደዛ አይልም። ለሆን እናስደምጥሻለን። ስክሪንሻት አድርጊውና ጠይቂያቸው። አይ ችግር የለውም ጠይቃትም፣ ውሸት ነው እያለኝ ነው። ዘሆን ኡስታዞችሽን ማስደማት እንችላለን በዚህ ጉዳይ ላይ ሁሉም ስላሉ። ኡስታዞቹ ደግሞ ምን እንደሚሉ እስቲ እንስማ። አንድ ኡስታዞች እናዳምጣቸው። ስሙት እንግዲህ አሁን እፎይም ቆስጠንጢኖስም የተናገሩትን ሙሉ ለሙሉ ሐዲሷን በሙሉ ያስቀምጣት። ስሙት ኡስታዙ አንድ ሳይጨምር ሳይቀንስ። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ላ ቱአቲ ኢምራአቱን ዘውጁሃ፣ አንዲት ትክክለኛ አማኝ የሆነች ሴት አላህን የምትፈራ ሴት ከሆነች በዱንያ ላይ ያለ ፊሃዚህ ዱንያ ባለቤቷን በሆነ ባልሆነው ትንክሩ መግጠምና መውቀስ መጨቃጨቅ የለባትም። በጣም የምትጨቃጨቅ ባለቤቷን ከሆነ በሆነ ባልሆነው የምትነሳነስ ከሆነ እሷ ዱንያ ላይ ያለችው በዚህ መልኩ ስትጨቃጨቀው ኢላ ቃለት ዘውጀትሁ ሚነል ሑሪል ዒን፣ ትክክለኛ አማኝና ትክክለኛ አላህ ስብሓነሁ ወተዓላን የሚፈራ
የምትፈራ ሰው ከሆነ ሑረል ዐይን በጀነት ላይ የሚያገባት ሴትዮ እዚህ ዱንያ ላይ ያለችው ምን ትላታለች? መልእክት ትሰጣታለች ማለት ነው። ላ ቱእዚሂ ቃተለኪላሁ አላህ ያጥፋሽና ከምድር ገጽ ላይ ይህን ለእኛ የተዘጋጀ ሙተቂ የሆነ ባሪያ ዱንያ ላይ አትረብሹ፣ አታሰቃዩ። ፈኢነማ ሁ ዒንደኪ ደኺሉን ዩሽኩ አን ዩፋሪቀኪ ኢለይና የተወሰነ ክፍለ ጊዜ ሊኖርና አንቺ ዛሬ ጥሩ ስነ ምግባር ከሌለሽ ወደኛ እንመጣለን፣ እኛ ወደኛ ይመጣል፣ እኛ እንወስደዋለን ትላቸዋለች ማለት ነው። የጀነት ሑረል ዐይኖች እንደዚህ ብለው ዱዓ ያደርጋሉ ማለት ነው። ስለዚህ የዛሬ የዱንያ ላይ ባሏ ለወደፊትም በአኸራም ባሏ እንዲሆን የፈለገች ሴት በሆነ ባልሆነው ባሏን ማስቀየም በሆነ ባልሆነው ማስቸገር የለባትም ማለት ነው። ያው ይሄ ነው እንግዲህ ምን የተለየ ነገር አለ? እንደውም በጣም አብራሩት። ሼክ መሐመድ ዜንም አብራሩት። ባሏ ፈልጓት ሴት ልጅ አልጋ ላይ ወንድሜ መላኢካዎች ይረግሙሻል፣ መላኢካዎችም ይረግሙሻል። ሌላው ሴት ሑረል ዐይን ትረግምሻለህ አይልም። እሺ ተሳስተሃል። መጀመሪያ ሐዲሱን በትራንስሌት ሳይሆን በትክክለኛ ተረዳው። እሺ እና ስለ ማለት ያኔ ኡስታዙም ተሳስቷል ማለት ነው። ስማ አንድ ነገር ልንገርህ። አንተ በቄስ እንደምትመራው እኛ በቄስ ወይ ደግሞ በኡስታዝ አንመራም። አንድ ነገር ልንገርህ። ሁሉም ሰው ስህተተኛ ስለሆነ ስለምናምን ገባህ አይደለ? ስለዚህ ችግር የለውም። ከቁርአን ከሐዲስ አንድ ሁለት በጣም አስቸጋሪ ከባድ የሚያደርገው ታሪክሽ ምን እንደሆነ ታውቂያለሽ። ለእኔ ግን ይስማማኛል አንቺ አካሄድ። ለምን እንደሚስማማኝ ታውቂያለሽ? ጤናማ እንዳልሆነ ስለተረዳሽ ሑረል ዐይን የምትባል እንዴት ትረግመኛለሽ? ገና ለገና ባሌን አናደርግ ተቃስቀየምሽ ወይም አልጋ እምቢ አልሽው ብላ እዛውን አላህ ያጥፋሽ እያለች መረግመኝ መኖር የለባትም ብለሽ ስላሰብሽ ይህን ሊቀበለው አልሞላሽ አልቻለም። ነብይሽ ደግሞ ምን ብሏል? እኔ የሰጠው ቁርአንሽ ምን ይላል? መሐመድ የሰጣችሁ ማናቸውንም ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ፣ እኔ ያላልኩትን የሚል በእኔ ላይ እሱ ገሃነም ይገባል ብሏል። አንቺ ኮምፕሌትሊ መሐመድን አስተምሮ አሁን ይሄ አላለም ብለሽ ስለካድሹ እኔ እስማማኛል። መሐመድ ዘይ ሑረል ዐይን ትረግምሻል፣ መላኢካዎችን ይረግሙሻል። ሑረል ዐይን የሚል የለም። ስማኝ አንድ ጊዜ ማለት ነው። እናንተ አሁን ቄሱ ስለተናገረ በሱ ልታምኑ ትችላላችሁ። እኛ ደግሞ የምናምነው ስማኝማ፣ ስለ እስልምና ሃይማኖት ከእኛ በላይ አታውቅም። ሐዲሱ ምን ታደርጊዋለሽ? አንተ ለራስ እኮ በትራንስሌት ነው እያመጣህ ያለው። ወላሂ በትራንስሌት ነው እንጂ ማለት ነው በትክክለኝነት አሁን ስክሪንሻት ስላደረግሽው ነገ ስትጠይቂያቸው የሚመልሱልሽን አንቺ ስታቂ ከእስልምና እንወጪ ምክንያት ይሆንሻል። እፎይን የተቃወምኩት ለካ አለ እውቀት ነው ብለሽ ትወጫታለሽ ከእስልምና። ኤኒዌይስ አፍሮ ወይንስ ኖርዘርን ማንኛው ነው ቀድሞ የመጣው? አፍሮን ተቀበለው። አፍሮ እንኳን ደህና መጣ። ሰላም ለእናንተ ይሁን። መልካም ሙስሊም ነህ? አይደለሁኝም። ኦኬ አያስፈልግም ሙስሊም ካልሆንክ። ኖርዘርን ይረብሻል ድምፅ ግን። ኖርዘርን ዛሬ ትክክል አለ። አስገባኸኝ ወይ አንተ? ለምን ቄሱን አትጠይቀውም? የመንፈስ አባት ምንድን ነው ብለህ ያስረገዘ እኮ እሱ ነው። ሚስትህን እንዳትወስዳት። ለምነው በአፋችሁ እድሜ ልክ የምትጸዳዱት ሙስሊሞች? ስርዓት ሚስትህን እንዳትወስድ የመንፈስ አባት ብለህ እናትህን ጠይቀህ ሄደህ አባትህ ማን? ኧረ እባክህ ተረጋጋ። ወረስት መሐመድ ሩቅ ነው ለአንተ። መጀመሪያ የራስህን ናከፍ በል
አባትህ ይቀርብሃል። ስትማኝ ተረጋጋ። ልለጥፍህ መሐመድ አባቱ ከሞተ ከ4 ዓመት በኋላ እንደተወለደ አባት መሐመድ ጋር ትሂድ፣ አባትህን ጠይቅ። አባት አብደላ ከሞተ ከ400 ዓመት በኋላ ከ4 ዓመት በኋላ አንተ ስለ መሐመድ አዳምጥ። ነብይህ አባቱ ታሪኩ ራሱ ማይታወቅ መሆኑን አታውቅም። ግን ይዘህ እንዳትሄድ ነገርኩህ። የዝም ሌሎችን ላለማስቀየም ብዬ ነው የተውኩህ። የማስወጣው ለጥፍልህ ነበር። ቢያንስ ስርዓት ተምራችሁ ነው። ሚስትህን ምናምን ይላል ሳይ ሙስሊም 1403 1406 1405 ነብይ ዘወጀል ሙታን ፈቅዷል። አንተ የሙታ ልጅ ላለመሆን ምንድን ነው ማረጋገጫው? ሙታ ማለት ፎጣ ነገር ሰጥተህ ወሲብ ማድረግ ማለት ነው። ስለዚህ የአባት ልጅ መሆንን በምን እርግጠኛ ነህ? ሙታን የፈቀደልህ ነብይ ስለሆነ ማለት ነው። ስለዚህ አባት እውነትም የወለደ መሆኑን በምንድን ነው እርግጠኛ የምትሆነው? በፎጣ ተገናኝቷትስ ቢሆን እናትህ እሷ ትገረም። ደግሞ ዋሪ 4879 አሁን እያየን ያለ ነው። በየ60 ማይሉ በየመንገድ ላይ የሚቆሙ በየ60 ማይሉ ላይ ሴቶች አሉ። እነሱን ገብተህ ወሲብ ታደርጋለህ የሚል ነው። ሴተኛ ዳሪነት የሚያበረታታ አይደለም፣ በምድር በገነትም ማለት ነው። ቋሚ ሴቶች ለወሲብ የሚቆሙ አሉ ብሎ የሚያበረታታ ሰው። እንደዚህ አይነት አስተምህሮት ተቀምጠ ቡል ሰዎችን ባታደርጉ ጥሩ ነው። አትባልጉ። ቶፒክ ላይ በሀሳብ ለመሞገት ሞክሩ። ሰዎችን ለመሳደብ አትቸኩሉ። ይህ ነውር ነው። እኛ አስተምህሮቱን ነው ቻሌንጅ የምናደርጋችሁ። እናንተ ደግሞ ግለሰቦችን ነው የምትሳደቡት። ቀጥታ መጥቶ ግለሰብንና እንደመሳደብ መረጃ ጠይቁ። መረጃ ማምጣት አለብን እኛ። መረጃ ካላመጣ ስህተት ይሆናል። መረጃ ካመጣን ግን መረጃው ላይ ነው። ዝም ብላችሁ አትመሩ። ሰው ጭንቅላታችሁ ለማሰራት ሞክሩ። ሰላም ሰላም። ረድዋን እንዴት ነህ? አለን አለ። ሁሉ ሰላም፣ ሁሉ ሰላም ነው። ኦኬ ነርዘርን ከተመቸ እሱ ይቀድመሃል። ተመቸው ግን ረድዋን ትቀጥላለህ። ችግር የለውም፣ ይቅደማል። እንኳን ደህና መጣህ ረድዋን ብያለሁ። በድጋሚ ይቅደመኝ ብሏል። ምን ላይ ነበር? ስለ ኡርላይን እያወራን ነበረ። ኡርላይንሽ ኦኬ። በገነት በየ60 ማይሉ ላይ ያሉት ኡርላይኖች ናቸው ወይንስ የምድር ሴቶች ናቸው የሚቆሙት? እስኪ እነዚህ የሚላለ እንዲህ ማለት እሺ፣ ከቀላሉን ጀምር። የምድር ሴቶችን ኡርላይኖች ይራገማሉ አይራገሙም? ባሏን ካናደደች ሚስትየዋ ማን ነው የምትራገመው? ኡርላይን ነው የምትራገመው? አትራገም። ኦኬ፣ አንድ አዲሱን ክፈተው ቆሴ። አረብኛውን አድርግለት። መልካም ወንድማችን እስቲ አዲስ አንብብልን። አሚሮቻቸው በጣም ነው የሚገርመኝ። ከአንዳንድ ይደውሉባቸው እያንዳንዳቸው ሰው የመደቡባቸው ነው ይመስለኝ። አንዳንዴማ በጣም ከባድ ነው። የሚገርም ኤኒ ታይም ማስተውሉ ነገር ነው። ልክ ለእነሱ ከአንዳንድ ይደውሉባቸዋል በውስጥ። ይሄ ፋይል ዝትን ባለፈው ስለ አየተል ኩርሲ እያወራህ ያለ ቦታ አንብበው ወንድማችን፣ ተከፍቶልሃል። የለም ብላል። አንብበው ብራዘር፣ አረብኛውን ከፍቼ ይላሉ አለ ወይ ነው ያለው። እስኪ አልደመደመም ረድዋን። ኦኬ ይነበባል። ሬድዋን እያነበብኩ ነው። አይ ረድዋን ታማኝ ነው። አክቹዋሊ ዛሬ ሽብረክ ካላለ እንደዚህ አይነት ሰዎችን ያብዛልን፣ ታማኝ ሰዎችን።
ባለፈው ተጣልተን ነው መሰለኝ የተለያየ ነው ግን ነው ባለፈው እየተከራከረ በክርክር የተለያየ በፒስ ሳንተማመን የተለያየ ነሰሰሪ ላትተማመን ትችላለህ። የራስን አቋም ትይዛለህ። ሀሳብ ላይ ማውራት ጤናማ ነው። ሁሌም ልትተማመን አይችልም። እንደው እዚህ ላይ የምታመጡት ኪታብ እንደው እኔ አላውቀውም። ነገራችን ላይ ትርጉሙ አልገባኝም። ያ የኦንላይን ሴት የገነት ሴቶች አይሚን የምድር ሴቶች ባሏ የምታስቀይም ከሆነ ኦንላይኖች ትረግማታለች። አላህ ያጥፋሽ በምድር ላይ እሱ ከአንቺ ጋር ትንሽ ጊዜ ነው የሚቆይ